ሐዋሳ ገብተናል። Thank you so much. ስፖርት ይሰራል። አብዛኛው ሰው ስፖርት የሚሰሩት ለሁለት ነገሮች ብቻ ነው። አንደኛው አካላዊ ጤናን ለመጠበቅ ነው። ሁለተኛው ደግሞ አካላዊ ቅርጻቸውን ሼፕ ለማድረግ ነው። አካላዊ ጤናን ለመጠበቅ ስንል አንድ ሰው የጤና እክል ገጥሞት ሊሆን ይችላል ወይም ደግሞ ጤናማ ሊሆን ይችላል። ጤናማ ከሆነ ጤናማ የሆነውን ወይም ደግሞ አካሉን ረጅም ጊዜ እንዲቆይ ለማድረግ ይችላል። አካሉ ጤናማ ያልሆነ ሰው ደግሞ ጤናማ እንዲሆን ማለት ነው ባዮሎጂካል ኤነርጂን በመቀስቀስ ራሱን ወደ ጤናማነት ለመቀየር ሊሆን ይችላል። ሁለተኛው ደግሞ አካላዊ ቅርጽን ለመጠበቅ ወይም ደግሞ ሼፕ ለማድረግ ሊሆን ይችላል። ወፍራም ከሆነ ክብደቱን ለመቀነስ ሊሆን ይችላል። ቀጭን ከሆነ ደግሞ ወፍራም ለማድረግ ሊሆን ይችላል። ለሁለት ነገሮች ብቻ ነው። አብዛኛው ሰው ስፖርት እየሰራ ግን የሚፈልገውን ለውጥ በሚፈልግበት ጊዜና ሰዓት እያገኘ አይደለም። ለምን ይመስላችኋል? ሰላም እንድናችሁ ትዕግስቱ ነጋ ነኝ። ራዕይ ጤናማ ሳይንሳዊ ንቃተ ህሊናን በመፍጠር በሰዎች አእምሮ አካላዊ እንዲሁም መንፈሳዊ ጥንካሬን በማላበስ ሰዎች በሚወዱት የህይወት ዘርፋቸው ላይ ስኬታማ፣ ውጤታማ እንዲሁም ደስተኛ እንዲሆኑ በስልጠና በማማከር ማገዝ ማስቻል እንዲሁም ማገልገል ነው። ራዕይን ከምኖርባቸው መካከል ውስጥ አንዱ ሶሻል ሚዲያን ለበጎ ዓላማ መጠቀም ነው። በዛሬ ቪዲዮአችን አካላዊ ጤናን ስለመጠበቅ ጤናማ ሳይንሳዊ እውቀት የምታገኙበትን ቪዲዮ ይዤላችሁ መጥቻለሁ። በዛሬ ቪዲዮአችን የምናየው አካላዊ ጤናን ሳይንሳዊ በሆነ መንገድ እንዴት መጠበቅ እንዳለብን እናያለን። ሁለተኛው አካላዊ ጤናን መጠበቅ ያለውን ፋይዳ እና ጥቅም ምን እንደሆነ እናያለን። ሶስተኛው አካላዊ ጤናን ስለመጠበቅ በቂ እውቀትና ልምድ ያለውን ምርጡን የስዊት ቦክስ መስራች የሆነውን አሰልጣኝ ጌችን ስለ ፊዚካል ፊትነስ ሙያዊ ማብራሪያ እንዲሰጠን ጋብዤላችኋለሁ። ቪዲዮን ከመጀመራችን በፊት ላይክ፣ ሰብስክራይብ፣ ሼር ማድረጉ እንዳረሱ ፒስ። መጀመሪያው ሴናሪዮ ስናልፍ አካላዊ ጤናን ሳይንሳዊ በሆነ መንገድ እንዴት ማወቅ እንዳለብን ወደሚለው እንሄዳለን። አብዛኞቻችን ስፖርትን ከምን ጋር እናያይዘዋለን? ስፔሲፊክ የጂም ወይም ደግሞ የፉትቦል ብቻ አድርገን ልንወስድ እንችላለን። የተለያየ ማለት ነው አካላዊ እንቅስቃሴ ልናደርግባቸው መንገዶች አሉ። እንደ ቴኒስ፣ እንደ ቅርጫት ኳስ ወይም ደግሞ እንደ ግራንድ ቴኒስ ጨዋታዎችን የመሳሰሉትን ይሆናሉ ማለት ነው። ጀነራል ስማቸውን ሰብሰብ ስናደርገው ግን ፊዚካል ፊትነስ ወይም ደግሞ የአካል ብቃት እንቅስቃሴ ብለን እንወስዳቸዋለን። ታዲያ አካል ብቃት እንቅስቃሴ ምን ማለት ነው ወደሚለው ስንሄድ ደግሞ የአካል ብቃት እንቅስቃሴ አንድ ግለሰብ የዕለት ተዕለት እንቅስቃሴ በአእምሯዊ፣ አካላዊ እንዲሁም መንፈሳዊ ጥንካሬን ወይንም ብቃት እና ብስለት ያለ አላስፈላጊ ድካም ማንኛውንም ክስተት ለመጋፈጥና ምላሽ ለመስጠት ዝግጁ ሆኖ መገኘት ሲችል አጠቃላይ እና የጤናን እና የጤንነትን ሁኔታን የሚያመለክት ነው። ስለ ፊዚካል ፊትነስ ይህንን ካልኳችሁ ፊዚካል ፊትነስ ወይም የአካል ብቃት እንቅስቃሴ የሚሰጠን ጤና ነው። ስለ ጤና ወይም ጤናማ ሳይንሳዊ የሆነ እውቀት ደግሞ ያስፈልገናል ማለት ነው። ጤና ስለምንለው ነገር ሼር ሳደርጋችሁ ጤና ወይም አካላዊ፣ አእምሯዊና ማህበራዊ ደህንነትን የሚያጠቃልል ሁለገብ ጽንሰ ሀሳብ ነው። ጤና የምንለው ነገር በሽታ ወይም ህመም አለመኖር ብቻ ሳይሆን የተሟላ የአካል፣ የአእምሮ እና የማህበራዊ ደህንነትን ጤናማ መሆን ሲችል ነው። የዓለም ጤና ድርጅት WHO ጤናን ሙሉ የአካል የአእምሮና የማህበራዊ ደህንነትን ሁኔታ እንጂ የበሽታ ወይም የአካል ጉዳት አለመኖርን ብቻ አይደለም ሲል ገልጸዋል። ታዲያ ስለ ጤና ይህን ካልኳችሁ ጤናማ የምንላቸው ደግሞ የራሳቸው የሆነ ደረጃዎች አሉት። ጤና የምንለው ነገር ዋና ዋና ክፍሎችን የሚመለከቱን ደግሞ ሼር አድርጋቸዋለሁ። የአእምሮ ጤና አለ፣ አካላዊ ጤንነት አለ፣ እንዲህ ማህበራዊ ጤና አለ፣ የአካባቢ ጤና አለ፣ እንዲህ መንፈሳዊ
ጤንነት አለ። እኚህ ናቸው ማለት ነው። ሶ በአጠቃላይ ጤና በተለያየ ምክንያቶች በጊዜ ሂደት ሊለወጥ የሚችል ተለዋዋጭ ሁኔታ ነው። የአኗኗር ምርጫዎች፣ ደረመል እንዲሁም የአካባቢ ተጽዕኖና የጤና እንክብካቤ ማግኘት ጨምሮ ጤናን ማሳደግ እንደ መደበኛ የአካል እንቅስቃሴ ያሉ ደህንነትን የሚያጎለብቱ ማህበራዊ ወይም ደግሞ ባህሪያትን መከተል ያካትታል። አብዛኛው ስፖርተኛ የሚቸገርበት ነገር ስፖርት እንሰራለን፣ ግን የምንፈልገውን ለውጥ የምንፈልግበት ጊዜና ሰዓት ለምንድን ነው የማናገኘው? የአብዛኞቻችን ጥያቄ ይሄ ነው፣ እኔና እናንተንም ጨምሮ ማለት ነው። ሶ ምን ይመስላችኋል እናንተ? ይህን ጥያቄ ለእናንተ ትቻለሁ። ጎግል ላይ ደግሞ ሰርች አድርጌ ያገኘሁት አንዳንድ ነገሮች አሉ። አብዛኞቻችን የምንሰራው ኤክሰርሳይዝ ብዙ የሚያስፈልገንን ኤነርጂ ይጠይቃል፣ ግን ያንን አንሰጠውም። በዚህ ምክንያት ሰውነታችን የምንፈልገውን ለውጥ ልናገኝበት አንችልም። ይሄ ነው ዋናው ሚስጥሩ ማለት ነው። ሶ የምንፈልገው ለውጥ ማምጣት ከፈለግን በውስጣችን የሚገባው የምግብ ወይም ደግሞ ኒውትሪሽን በጣም ወሳኝነት አለው። እንደ ፕሮቲን፣ ካርቦሃይድሬት፣ ፋት እንዲሁም የተለያዩ የምግብ ንጥረ ነገሮችን ውስጣችን ከሌለ ምንም አይነት ለውጥ ልናመጣበት አንችልም። ምክንያቱም ወሳኙ ነገር ከኤክሰርሳይሱ ቀጥሎ በውስጣችን የምናስገባው ኤነርጂ ስለሆነ ማለት ነው። ሶ እስኪ ስለ ምግብ ወይም ደግሞ ስለ ኒውትሪሽን የተወሰኑ ነገሮችን ልበላችሁ። ሶ አንደኛው የኤነርጂ አቅርቦትን ነው የምናገኘው ምግብ ስንመገብ ማለት ነው። ትክክለኛ አመጋገብ ለስፖርታዊ እንቅስቃሴ አስፈላጊውን ጉልበት የሚሰጠን ምግብ ነው። ሶ ለምሳሌ አትሌት ከሆነ በብቃት መሰልጠን እና በተቻለ መጠን መወዳደር እንዲችል በጣም የሚያግዘው ነገር ምግብ ነው። ምክንያቱም ኤነርጂ ስለሚያገኝ ማለት ነው። ሌላው የጡንቻ ማገገም እንዲኖረን ያደርጋል። በቂ የሆነ የፕሮቲን መውሰዳችን የጡንቻን መጠንና የአካል ብቃት እንቅስቃሴ ከጨረስን በኋላ ማገገም እንድንችል ይረዳናል ማለት ነው። ህመምና ድካምን በፍጹም እንዳይሆነን ያደርጋል ማለት ነው። ሌላው በቂ ውሃ መጠጣት ነው። ሶ ይሄም ከውስጣችን ውስጥ ከምናስገባው ነገሮች ውስጥ አንዱ ንጥረ ነገር ስለሆነ ማለት ትክክለኛ የውሃ መጠጣትና የአፈጻጸም ደረጃን ለመጠበቅ የሰውነታችንን የሙቀት መጠን ለመቆጣጠርና በአካል ብቃት እንቅስቃሴ ወቅት ድርቀትን በሰውነታችን ውስጥ እንዳይኖር ያደርገናል ማለት ነው። ሶ ይሄ በጣም ወሳኝነት ያለው ነው። ሌላው ምግብ ስንመገብ ከሚረዳን ወይም ከሚጠቅመን ነገሮች ውስጥ አንዱ አራተኛው የበሽታ መከላከል ነው። የተመጣጠነ አመጋገብ ጤናማ የሆነ የበሽታ መቋቋም ስርዓትን ይደግፍልናል ማለት ነው። ሶ አትሌት ከሆነ ከበሽታ እና ከጉልበት ወይም ከጉዳት በፍጥነት መጋገም እንዲችል የሚረዳ ነው ማለት ነው። ሌላኛው ደግሞ ጤና ነው ወይም ደግሞ የአጥንት ጤናን ይሰጠናል ማለት ነው። እንደ ካልሲየም እና የቫይታሚን ዲ ያሉ የንጥረ ነገሮችን ለአጥንት ጥንካሬ በጣም አስፈላጊ ናቸው። ይህም በተለይም አትሌቶች ጉዳት እንዳይደርሳቸው፣ ስፖርተኞች ጉዳት እንዳይደርሳቸው ከፍተኛ ጠቀሜታን ያደርግናል ማለት ነው። ምክንያቱም ምግቡን ስንመገብ በውስጣችን የሚኖረን የካልሲየም እና የቫይታሚን መጠን ጉዳትን ሪዚስት ማድረግ እንዲችል ስለሚያደርገን ማለት ነው። ሌላኛው የተሻሻለ ስሜትና አእምሯዊ ትኩረት እንዲኖረን ያደርጋል። ምግብ በጣም ወሳኙ ነገር ይሄ ነው ማለት ነው። ሶ አእምሯችንን ፎከስ የሆነ ነገር ላይ ማድረግ እንድንችል ጥንካሬውን ይሰጣል ማለት ነው። ሶ አንዳንድ ንጥረ ምግቦች በአካል ወይም ደግሞ በአካላችን በአንጎላችን ጤና ላይ ተጽዕኖ ሊያሳድር ይችላል። ይህም ወደ ተሻለ ትኩረት ውሳኔ አሰጣጥና በውድድር ወቅት ስሜትን መረጋጋት እንዲያመጣልን ያደርገናል ማለት ነው። ሶ ስድስቱ ምግብ በመውሰዳችን የምናገኛቸው ጥቅሞች ናቸው። ሶ ሳይንሳዊው ሚስጥር ያለው እዚህ ውስጥ ነው ማለት ነው። ሁላችንም ኤክሰርሳይዝ እየሰራን ግን ለሰውነታችን አስፈላጊውን የሆነ ኒውትሪሽን መርጠን የማንመገብ ከሆነ በጣም አስቸጋሪ ነው የሚሆነው ማለት ነው። ሶ የምግብ ወይም ደግሞ የኒውትሪሽን ውጤቶች ወይም ደግሞ ጥቅሞች እኚህ ናቸው ማለት ነው። አካላዊ ጤናን ለመጠበቅ ስፖርት መስራት ወይም ደግሞ ኤክሰርሳይዝ ማድረግና የተመጣጠነ ምግብ በጣም ወሳኝነት አላቸው። ስፖርትና የተመጣጠነ ምግብ ጥምረት ስራን ለማመቻቸትና ለማገገምና አጠቃላይ ጤናን ለማሻሻል አስፈላጊ ነው። ሁለቱንም የማዋሃድ አንዳንድ ቁልፍ ጥቅሞችን ደግሞ እነሆላችኋለሁ። ስፖርት ወይም ደግሞ የስፖርት ጥቅሞች፣ አንደኛ አካላዊ ብቃት፣ በስፖርት ውስጥ አዘውትሮ መሳተፍ የልብ የደም ስር የጤናን ጥንካሬን፣ ተለዋዋጭነትንና ጽናትን ያሻሽላል። ሁለተኛ ክብደትን መቆጣጠር ነው። በስፖርት ውስጥ መሳተፍ ወይም ስፖርት መስራት ጤናማ ክብደትን ለመጠበቅ ወይም ከመጠን
ከመጠን በላይ ክብደት ለመቀነስ የሚረዳው ካሎሪ ማቃጠል ነው። ሶስተኛው ደግሞ የአእምሮን ጤናን የአካል ብቃት እንቅስቃሴ ኢንዶርፊን ይለቃል። ይህም የጭንቀትና የድብርት ምልክቶችን ይቀንስልናል። እንዲሁም ስሜትን የማሻሻል ወይም ስሜትን የመግዛት ብቃትን እንድናዳብር ያደርግናል። አራተኛው ማህበራዊ መስተጋብር ስፖርታዊ ብዙ ጊዜ የቡድን ስራና ትብብርን፣ ማህበራዊ ግንኙነትን ማጉልበትና ጓደኝነትን ያካታል። በዚህም ስፖርታዊ ቁርኝትን በመፍጠር ማህበራዊ ቁርኝታችንን እንድናዳብር እንድናሳድግ ያደርገናል። አምስተኛው ተግሳጽና ግብን ማውጣት ሲሆን በዚህ ሂደት ውስጥ በስፖርት ውስጥ መሳተፍ ግለሰቦች ግቦችን እንዲያወጡ ተግሳጽን እንዲያደርጉ እና እነርሱም ለማሳካት ጠንክረው እንዲሰሩ የሚያበረታታ ነው። ኤነርጀቲክ የሆነ ቲም ማዋቀር የምንችልበት ነው። ስድስተኛው የተሻሻለ የማስተባበርና መስራት ክህሎትን ያዳብራል። ስፖርት ቅንጅታዊ ሂደትን በመፍጠር ሚዛናዊና አጠቃላይ የስፖርታዊ ክህሎቶችን በተግባርና በስልጠና እያሳደግን የምንሰራበት መሆኑ ልዩ ያደርገዋል። ሰባተኛው ጭንቀትን ፎይታ አካል ብቃት እንቅስቃሴን ለጭንቀት ውጤታማ መውጫ መንገድ ሆኖ እናገኘዋለን። የአገልግሎት እንዲሁም ደግሞ ግለሰቦች ዘና ለማለት እንዲሁም ደግሞ ይረዳናል ማለት ነው። ስምንተኛው የተሻሻለ እውቀት እንዲሁም ደግሞ ኮግኒቲቭ ተግባርን መደበኛ የአካል ብቃት እንቅስቃሴ ከተሻሻለ የማስታወስ ችሎታ ጋር ትኩረትን እና በትኩረት ማድረግ እንድንችል የሚያደርገን ነው። ስፖርታዊ ጥቅሞች እነዚህ ናቸው። እኔም ስለ ፊዚካል ፊትነስ በደንብ ሲገባኝ በአጭር ጊዜ ውስጥ ሰውነቴን ከዚህ ወደዚህ ቀይሬያለሁ። ከየት እንዳገኘሁትና ሚስጥሩን ማን እንደነገረኝ እነግራችኋለሁ። የስሜት ቦክስ መስራችና ባለቤት ጌችና ፓርትነሮቹ ሐዋሳ ተገኝተው ነበር። በጣም ድንቅ የኮቺንግ ጊዜ ነበረን። ጌች በግሌ በጣም የምወደውና በጣም የማከብረው አካላዊ ጤናዬን ለመጠበቅ ስለ ፊዚካል ፊትነስ በቂ እውቀት የማገኝበት ሰው። ታዲያ ሁላችንም ስፖርተኞች አንዳንድ ጥያቄዎች እንደሚኖረን አስባለሁ። ጠቅለል ያለ ምላሽ ስጠን ብዬ ደግሞ ጠይቄዋለሁ። እስኪ ሚለንን እንስማው። ዋነኛ ዓላማችሁ ስብን ማቅለጥ ከሆነ ፍላጎታችን ኤሮቢክስም ሆነ ሬዚስተንስ ትሬኒንግ ወይም ደግሞ የጥንካሬ ስራዎች ይጠቅሙናል። ሁለቱም ይጠቅሙናል። ነገር ግን የትኛው በጣም በጥሩ መንገድ ያስቀንስልናል? የትኛውስ ነው ቶሎ እንዳይመለስ የሚያደርግልን? የተሻለ ቅርጽስ እንዲኖረን የሚያደርገው የትኛው ነው? ስለ ጥቅማቸውና የተሻለው የትኛው ነው ብለን ከማየታችን በፊት ስለ ሁለቱ ልዩነት ግን ልንገራችሁ። ኤሮቢክስ ማለት ኦክሲጅን በመጠቀም የምንሰራቸው እንቅስቃሴዎች ማለት ነው። ለምሳሌ ሩጫ፣ ኤሮቢክስ፣ ስቴፐር፣ ዎክ፣ ሳይክል፣ ስፒኒንግ ሳይክል፣ ዋና፣ ዳንስ፣ ፊትነስ እነዚህ በሙሉ ኤሮቢክስ እንላቸዋለን ወይም ደግሞ የካርዲዮ እንቅስቃሴዎች እንላቸዋለን። ካርዲዮ እንላቸዋለን። ያው የልብ የአተነፋፈስ ስርዓታችንን የሚያዳብሩ እንቅስቃሴዎች ማለት ነው። ሬዚስተንስ ትሬኒንግ ደግሞ ማለት መስላችንን ሬዚስት የሚያደርጉ ወይም ደግሞ ጡንቻችንን የሚያሰሩ ወይም ደግሞ ብዙ ኦክሲጅን ሳንጠቀም የምንሰራቸው እንቅስቃሴዎች በቦዲ ዌይትም ሊሆን ይችላል። የተለያዩ እቃዎችንም ዳምፔልን በማንሳት የምንሰራቸው እንቅስቃሴዎች በሙሉ ሬዚስተንስ ትሬኒንግ ይባላሉ። ስለዚህ የሁለቱን ጥቅም እና ልዩነት ነው ለማስረዳቸው ማለት ነው። ስለዚህ የመጀመሪያው የመስፈርት መለኪያችን አርኤምአር ወይም ደግሞ ሬስቲንግ ሜታቦሊክ ሬት እንለዋለን። ሬስቲንግ ሜታቦሊክ ሬት ማለት ሰውን ቁጭ ብለን ያለምንም አይነት እንቅስቃሴ ሰውነታችን ምን ያክል ካሎሪ ማቃጠል ይችላል ነው። ይሄ ከጡንቻ ጋር ምን ግንኙነት አለው የሚለው ነገር ነግራችኋለሁ። ለምሳሌ 0.5 ኪሎ ግራም የሆነ ስብ ወይም ደግሞ ግማሽ ኪሎ ግራም የሆነ ስብ ቁጭ ብለን ከ2 እስከ 3 ካሎሪ ማቃጠል ይችላል። በተቃራኒው ግን 0.5 ኪሎ ግራም ማስል ወይም ጡንቻ ከ6 እስከ 10 ካሎሪ ማቃጠል ይችላል። ይሄ ማለት ደግሞ አንድ ሰው በሎንግ ተርም ወይም ደግሞ በደንብ ሬዚስታንስ ትሬኒንግ እየሰራ ሞር ጡንቻ አካበተ ማለት ለምሳሌ ከ2.5 እስከ 5 ኪሎ ግራም ጡንቻ ቢያካብት ከ50 እስከ 100 ካሎሪ ቁጭ ብሎ ማቃጠል ይችላል ማለት ነው። ስለዚህ በተቃራኒው ደግሞ የኤሮቢክስ እንቅስቃሴ የምንላቸው ወይም ደግሞ ካርዲዮ የምንላቸው እንቅስቃሴዎች በሙሉ አብዛኛውን ጊዜ ወይም ብዙ ጊዜ ሰውነታችን ላይ ያለውን የጡንቻ መጠን እንዲቀንሱት ያደርጋሉ። ይሄ ማለት ደግሞ አርኤምአር ወይም ደግሞ ሬስቲንግ ሜታቦሊክ ሬታችንን እንዳይኖር ያደርጋል። ዋይ ጡንቻ ስለሌለን ወይም ደግሞ በቁጭ ብለን ፋት የማቃጠል ወይም ጮማ የማቃጠል ቻንሳችን ወይም እድላችንን ይቀንሰዋል ማለት ነው። ስለዚህ በመጀመሪያው መስፈርታችን ኤሮቢክስ ሬዚስተንስ ትሬኒንግ
ከካርዲዮ ወይም ደግሞ ኤሮቢክስ ከምንላቸው እንቅስቃሴዎች የተሻለ ወይም ደግሞ የመጀመሪያ አማራጫችን ሊሆን ግድ ይለዋል ማለት ነው። ሁለተኛው መለኪያ የሰውነት አወቃቀር ወይም ደግሞ ቦዲ ኮምፖዚሽን ነው። አንድ ሰው ምግቡን እስከቀነሰ ድረስ ወይም እስካስተካከለ ድረስ ኤሮቢክስም ሰራ ክብደትም ሰራ ስብ ማቃጠሉ አይቀርም። እዚህ ጋር የሚለያቸው ግን ክብደት ስንሰራም ሆነ ኤሮቢክስ ስንሰራ ሰውነታችን በምን መንገድ ነው ሊዋቀር የሚችለው፣ እንዴትስ ያምራል፣ የመስል ማሳችንስ ወይም የጡንቻ መጠናችንስ ምን ያክል ነው የሚለው ላይ ነው ልዩነቱ። ያ ማለት ደግሞ ሬዚስተንስ ትሬኒንግ ወይም ደግሞ ክብደት ማንሳት ከኤሮቢክስ በተለየ ጡንቻ እንድናወጣ እና ሰውነታችን በሚያምር ሁኔታ እንዲያምር ስለሚያደርግልን ከኤሮቢክስ ወይም ደግሞ ከካርዲዮ እንቅስቃሴዎች የተሻለ ጥቅም አለው ማለት ነው። ለዛም ነው ብዙዎቻችን ክብደት የሚያነሱ ሰዎች የሚያምር አቋምና ደረት፣ ጡንቻ፣ እጅ፣ ትከሻ፣ እግር እያልን ስናሞግስ ወይም ስናያቸው ደስ የሚለን ማለት ነው። ሶስተኛ መለኪያችን ደግሞ ከሜታቦሊዝም ጋር ይገናኛል ማለት ነው። አንድ ሰው የኤሮቢክስ እንቅስቃሴ ሲሰራ ወይም ደግሞ ኖርማል እንቅስቃሴ ሲሰራ የሚያየው ክብደት መቀነሱን ብቻ ነው። ነገር ግን የሚቀንሰው የስብ መጠን ተጨማሪ ከ20 እስከ 30% የሚሆነው የጡንቻ መጠኑን ነው የቀነሰው ወይም የሚቀንሰው። ይሄ ደግሞ የሜታቦሊዝም ሲስተሙ እንዳይሻሻል ወይም መጥፎ እንዲሆን ያደርገዋል። አንጻሩ ግን የሬዚስተንስ ትሬኒንግ ስንሰራ ጣችንን ጠብቀን ወይም ጡንቻ መጠናችንን ጠብቀን ፋት ወይም ጮማ እንድንቀንስ ያደርግልናል። ይሄ ሰውዬ በረጅም ጊዜ የሜታቦሊዝም ፍጥነቱ ስለሚጨምር አንድ በካርዲዮ የቀነሰ ሰው ምግብ ወደ ኖርማል ያመጋገብ ዘይቤው ቢመለስ ቶሎ ክብደቱ ወይም ደግሞ የፋት መጠኑ ይጨምራል። በተቃራኒው ግን አንድ በሬዚስተንስ ትሬኒንግ ክብደቱን የቀነሰ ሰው ወደ ኖርማል አመጋገቡ ቢመለስ ብዙ ጡንቻ ስላለው በላው ነገር ቶሎ ወደ ኤነርጂ የመቀየር እድል ስለሚኖረው ቶሎ አይጨምርም ክብደቱ ማለት ነው። እኔ ህይወቴ ላይ ከቢዝነሱ ውጪ የጠቀመኝን ነገር ልንገራችሁ። በህይወቴ በጣም ደስተኛ እንድሆን፣ ከሰዎች ጋር ያለኝ አቀራረብ በጣም ጥሩ እንዲሆን፣ በራሴ እንድተማመን በጣም ረድቶኛል። በጣም ትልቅም ነገር ከነበርኩበት እዚህ ድረስ እንድደርስ አድርጎኛል። ፊዚካል ፊትነስ ማለት ነው አጠቃላይ። ስለዚህ ስታዩ ክብደት ሰው ሲያነሳ ዝም ብሎ ሰውነቱን አሳምሮ መንገድ ላይ እንዲህ ለማለት ብቻ አይደለም። እንደዛ ብላችሁ አታስቡ። በተለይ እኔ ባለውበት ኢንዱስትሪ ሰዎችን እንዲያውቁ የምፈልገው ነገር ፊትነስ ሰውነትን ከመቀየር ወይም ደግሞ ክብደት ማንሳት የሚሆን እንቅስቃሴ መስራት ሰውነትን ከመቀየር ውጪ ጥቅም እንዳለው እንዲረዱ ነው። ሜንታሊ ወይም ደግሞ እዚህ ጋር የሚፈጥረውን ነገር ብታቁት እና እኔ አማርኛን ከአማርኛ ጋር በደንብ አገናኝቼ ማስረዳት ብችል ደስ ይለኝ ነበር። ነገር ግን የማይቻል ነገር ስለሆነና ስለማልችለው ይሄን ብቻ ነው መናገር የምችለው። ሲዳማ